ስኳር ላንሳለ ስኳር ለኢትዮጵያ አስፈላጊ ነገር ኢትዮጵያ ለረጅም ዓመታት ከንጉሱ ጊዜ ጀምራ ከሆላንዶች ጋር የሰራችበት ልምድ ያላት ኤሪያ ስኳር መስፋት አለበት ምን ጥያቄ የለው ግን ነፍንጫዋ ወንጪ መተሃራን ወስርክ እንደሆነ በኢህአደግ ዘመን ስኳር እናስፋፋ ሳይባል ራሳቸውን የቻሉ ፋብሪካዎች ደሞዝ ከፍለው ትርፍ አመጣው የሚንቀሳቀሱ ነበሩ በኋላ ልክ እንደ ኢንዱስትሪያል ፓርኩ ዛም ስኳር ፋብሪካ በየክልሉ እናቋቁም ሲባል አንዳንዶች ፋብሪካዎች ራሳቸውን ችለው መቆም ስለማይችሉ የፋብሪካ ቁመናቸውን አጡና እንደ አንድ ኩባንያ ኮርፖሬሽን ሆኑ ፍንጫዋ ከሚያገኘው ትርፍ ወንጂ ከሚያገኘው ትርፍ ወሌሎች ፋብሪካዎች እንዲሄድ ተደርጎ ማለት ነው እኛ ስንመጣ ሁሉም ፋብሪካዎች ሞተዋል ለምሳሌ ወንጂ ሰራተኛ በጣም ቀንሶ ማረስ አቁሞ ምርት ቀንሶ የራሱን ደሞዝ እየከፈለ መቀጠል አልቻለም ለምንድነው ድሮ ይችል ነበር ውጤታማ ካውንት ጋር መርጅ ስለተደረገ ማለት ነው ከመጣን በኋላ ግን ቅድም ካባልኩ ኮንቲኒቲ ለምሳሌ ኦሞ 2 እና 3 ኩራስ ጨርሰናል በለስ ጨርሰናል ፍንጫዋን መልሰን በሪፎርም ራሱ እንዲችል መተሃራን ወንጂን አድርገናል አሁን ትርፋማ ሆነው ማምረት ማረስ ጀምረዋል ያልደረስንባቸው አሉ ለምን በጣም ሰፊ ስለሆነ በመቶ ሺዎች የሚቆጠር ሄክታር መሬት ላይ የሚታረስ ነገር ነው ቀላል ነገር አይደለም ኢሪጌሽኑ አለ ግድቡ አለ ፋብሪካው አለ ልምዱ አለ ሰው ኃይሉ አለ ዩኔሚት በዚህ ምክንያት ሁሉንም ነገር ማዳረስ አይቻልም ግን አምስቱን ሰርተን ውጤታማ ስንሆን ሌላ 5 ጨምረን ቢሆንስ ብላ ያስተውክ እንደሆነ ምን ያክል ትርፋማ እንደሚያደርገን እንደ ሀገር መገንዘብ